አዳም ከሔዋን በፊት ሚስት ነበረው። ይህን የሚሉት የመካከለኛው ምስራቅና የአይሁድ ጥንታዊ አፈ ታሪኮች ናቸው። ግን እንደ እውነታው ከሆነ አዳም ከሔዋን በፊት ሚስት ነበረው ወይስ ይህ ተራ አፈ ታሪክ ነው? እውነትስ ከሆነ ለምን ከመጽሐፍ ቅዱስ እውነታው ተደበቀ? ቪዲዮውን እስከ መጨረሻው ከተከታተላችሁት ከዚያ አወዛጋቢ ታሪክ በስተጀርባ ያለውን እውነታ የማስቃኛችሁ ይሆናል። ያላችሁት ሰሚነሽ ሚዲያ የዩቲዩብ ቻናል ላይ ነው። ይህ ቪዲዮ ብዙ ሰዎች ጋር እንዲደርስ እንደተለመደው ሁላችሁም የቻናሌ ቤተሰቦች ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። ወደዚህ ቻናል ስትመጡ የመጀመሪያችሁ ከሆነ ደግሞ ሰብስክራይብ በማድረግ የዚህ ትልቅ ቤተሰብ አባል መሆን ትችላላችሁ። አሁን ቀጥታ ወደ ቪዲዮ እናልፋለን። በተደጋጋሚ ስሟ ይጠቀሳል። ታሪኳ ግን የትኛውም የመጽሐፍ ቅዱስ ክፍል ውስጥ አይገኝም። ነገር ግን የአዳም የመጀመሪያ ሚስት ነበረች ተብላ በየጊዜው ትጠቀሳለች። ለመሆኑ ሊሊት ማን ናት? ሊሊት በሜሶፖታሚያ እና በራቢክ ሰዎች አስተምህሮ መሰረት እንደ ሴት አጋንንት ትቆጠራለች። የስሟ ትርጉምም የሌሊት ጭራቅ ወይም ናይት ሞንስተር የሚል ፍቺ አለው። እንደ ራቢክ አስተምህሮ ሊሊት ከሔዋን በፊት የተፈጠረች የመጀመሪያዋ የአዳም ሚስት ናት። ለባሏ ለአዳም ባለመገዛቷም ከገነት ወጥታ ብዙ አጋንንቶችን በመውለድ የአዳም ጠላት ሆናለች በማለት ይናገራሉ። ለዚህም እንደ ምክንያት የሚያነሱት ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 እግዚአብሔርም ሰውን በመልኩ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው የሚለውን በመያዝ ሔዋን ከመፈጠሯ በፊት ሌላ ሴት ተፈጥራለች፣ እሷም ሌሊት ናት ይላሉ። ከዛም በኦሪት ዘፍጥረት ምዕራፍ 2 ቁጥር 22 እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት የሚለውን በመጥቀስ ሔዋን በኋላ ላይ ተፈጠረች ይላሉ። ሊሊት በአይሁድ አፈ ታሪክ ውስጥ በጣም በተደጋጋሚ ትጠቀሳለች። የሊሊት ስም በኦሪት የፍጥረት ታሪክ ውስጥ አልተካተተም። ነገር ግን በብዙ የጥንት ሚድራሺክ ጽሑፎች ውስጥ ተጠቅሳ ትገኛለች። የሊሊትን ማንነት በተመለከተ የታሪክና የሥነ ጽሑፍ ባለሙያዎች እንዲሁም በአይሁድ ሊቃውንትና ፌሚኒስቶች በተጨማሪም በሌሎች ምሁራን መካከል ክርክር ተካሂዷል። ሊሊትን በተመለከተ በርካታ መነሻ ታሪኮች አሉ። ነገር ግን በጣም ታዋቂው ታሪክ ሊሊትን እንደ የአዳም የመጀመሪያ ሚስት ተደርጋ መቆጠሯ ዋነኛው ነው። በአይሁዳዊኑ ታሪክ መሰረት አምላክ ሊሊትን ከአፈር ፈጥሯት በገነት ውስጥ ከአዳም ጋር እንድትኖር አድርጓታል። ነገር ግን አዳም በሊሊት ላይ የበላይነቱን ለመያዝ ሲሞክር በአዳምና በሊሊት መካከል ችግር እስኪፈጠር ድረስ በሰላም ነበር የኖረችው። ታሪኩ እንደሚናገረው ሊሊት በወሲብ ወቅት ከአዳም በታች ለመተኛት ፈቃደኛ አልሆነችም። ሁለቱም ከምድር አፈር እኩል ሆነው እንደተፈጠሩ አምናለች። ስለዚህም ከሱ በታች መተኛት እንደሌለባት ነው ያሰበችው። አዳምም ከሱ በታች ትተኛ ዘንድ ፈቃደኛ እንዳልሆነች ሲያውቅ ትቷታል። እሷም ነፃነቷን ለማግኘት ከኤደን ገነት ሸሸች። አዳምም ሊሊት ጥላው እንደሄደች ለእግዚአብሔር ነገረው። እግዚአብሔርም 3 መላእክት ልኮ ሊሊትን መልሰው እንዲያመጧት አዘዛቸው። 3ቱ መላእክትም ሊሊት ወዳለችበት ሲደርሱ ሊሊትን ልጆች ወልዳ በዋሻ ውስጥ አገኟት። ነገር ግን ሊሊት ወደ አትክልቱ ለመመለስ ፈቃደኛ አልሆነችም። መላእክቱም በእርሷ አለመታዘዝ በየቀኑ 100 ልጆቿ እንደሚገድሉ ነገሯት። በዚህም መሰረት ሊሊት በአሁን ሰዓት በበቀል የሕፃናትን ሕይወት ትቀጥፋለች። ሕፃናትን የምትገድለው እሷ ናት ብለው ይናገራሉ። እናም ገና ላልተወለዱ ጨቅላ ሕፃናት ሞት ተጠያቂ ናት በማለት ይገልጻሉ። በዚህም መሰረት ወንድ ልጆች ከተወለዱ በኋላ ለ8 ቀናት ወይም እስከ ግርዛት ድረስ እና ልጃገረዶች ለ20 ቀናት ለሊሊት ቁጣ ተጋላጭ ናቸው። ሊሊት የልጆችን ሕይወት በጨለማ ብትሰርቅም ከ3ቱ መላእክት ጋር ክታብ ያላቸውን ልጆች ላለመግደል ተስማማች። መላእክቱ ከሄዱ በኋላ ሊሊት ወደ አትክልቱ ለመመለስ ሞክራ ነበር። ነገር ግን ወደ አትክልት ስፍራው ስትመለስ አዳም ሌላ የትዳር ጓደኛ ይዞ አገኘችው። እሷም ሔዋን እንደሆነች አወቀች። ሊሊት ከበቀል የተነሳ አዳም ተኝቶ በነበረበት ሰዓት የግብረ ሥጋ ግንኙነት ፈጸመች እና ዘሩን በመስረቅ ወጥታ ጠፍታለች። ከዚህ በኋላ በአዳም ዘር በመላእክት የተገደሉትን ልጆቿን ለመተካት በምድር ላይ የታሰሩ አጋንንትን ሊሊየም የተባሉ ልጆችን ወልዳለች። ሊሊት በወንዶች ላይ ህልመ ሌሊት በመሆን
ወሲባዊ ህልም እንዲያልሙ በማድረግ ትፈትናቸዋለች። ወንዶች በግል ወሲብ እንዲጠመዱ ዘራቸውን በማፍሰስ ትደሰታለች። በዚህም የአዳም ዘር እንደተበቀለች ይሰማታል። ወንዶችን በፍትወተ ህልም በማሰቃየት ትታወቃለች። ብዙ አጋንንትም እየሳበች ወደ ወንዶች ታስገባለች በማለት ታሪኳን ይጠቅሳሉ። የተለያዩ የጥንት ታሪካዊ ምንጮችን ስንመለከት የሊሊት ታሪክ መጽሐፍ ቅዱሳዊ መነሻ ያለው ሳይሆን አረማዊ ነው። እሱም በአይሁዳውያኑ ይበልጥ የሚታወቅ አፈ ታሪክ ነው። ሊሊት በዘፍጥረት ዘገባ ውስጥ አልተጠቀሰችም። እሷን የሚመለከት ወይም እሷን የሚገልጽ ምንም አይነት ዘገባ አልተጻፈም። ምክንያቱም ይህ ታሪክ ጭራሽ ያልተፈጸመ ታሪክ በመሆኑ ነው። አንዳንዶች ይህ ታሪክ ከዘፍጥረት ዘገባ የተወሰደ የወንድን ታዋቂነት ለማስጠበቅና ሴቶችን ለሰው ፍላጎት የሚል ሐሳብ ያቀርባሉ። ነገር ግን ሊሊት የጣዖት አምላኪዎች የፈጠራ ታሪክ እንጂ መጽሐፍ ቅዱሳዊ መነሻ እንደሌላት ብዙዎች ይጠቅሳሉ። ይህ አፈ ታሪክ በ8ኛውና በ10ኛው ክፍለ ዘመን መካከል የተጻፈው የቤንሲራ ፊደል ከተባለው የአይሁድ ስነ ጽሑፍ የመነጨ ነው። የተለያዩ ጥንታዊ ሰነዶች ታሪክ ሲመረመር ሊሊት የአዳም የመጀመሪያ ሚስት የመሆን ሐሳብ ምንም አይነት መጽሐፍ ቅዱሳዊ መሰረት እንደሌለው ይበልጥ ግልጽ ያደርጋሉ። ከሔዋን ውጪ ሌላ ሴት መፈጠሯን ለመግለጽ ዘፍጥረት 1 እና 2ን እንደ የአንድ ታሪክ ሁለት ክፍሎች ከመሆን ይልቅ እንደ ተለያዩ ክፍሎች አድርጎ በማቅረብ ሌላ ሴት እንደነበረች ይጠቅሳሉ። ይህ ከቅዱሳት መጻሕፍት ጋር የሚቃረን ሐሳብ ነው። የሊሊት ታሪክ ከአይሁዳውያኑ አፈ ታሪክ በተጨማሪ በጥንቷ ባቢሎን ተረቶች ውስጥ የሚታወቅ ታሪክ ነው። በጥንት የባቢሎን አፈ ታሪኮች ውስጥ ከሚጠቀሱ ተረቶች ውስጥ አንደኛው ይኸው የሊሊት ጉዳይ ነው። በመካከለኛው ዘመን አንዳንድ ረቢዎች በጽሑፎቻቸው ውስጥ ሊሊትን የአዳም የመጀመሪያ ሚስት አድርገው ገልጸዋታል። እናም ዘፍጥረት 1ን ሲተረጉሙ አዳም ሊሊት ከምትባል ሴት ጋር መፈጠሩን ይገልጻሉ። ሔዋን ደግሞ በዘፍጥረት 3 ላይ የአዳም ሚስት ስትሆን ከሊሊት በኋላ መፈጠሯን ይጠቅሳሉ። በዚህም መሰረት በዘፍጥረት ውስጥ ሁለት የተለያዩ የፍጥረት ዘገባዎች እንዳሉ ይጠቁማሉ። ሆኖም ይህ የዘፍጥረት ትክክለኛ ትርጓሜ አይደለም። ሊሊት በዕብራይስጥ ትርጓሜ መሰረት የሌሊት ወፍ የሚል ትርጉም ነው የሚሰጡት። ይህን ትርጓሜ የሰጡት ከባህሪው አንጻር ነው። የጨለማ አጋንንት ናት፣ በሌሊት በህልም ትመጣለች፣ ሕፃናትንም ትነጥቃለች ብለው ስለሚያምኑ በዛ መሰረት ነው የሌሊት ወፍ የሚል ትርጉም የሰጡት። በክፋት የተሞላች የሴት ጋኔን እንደሆነች ነው የሚጠቅሱት። ሲቀጥል ደግሞ የባቢሎናውያን አማልክት ተደርጋም ትቀጠራለች። አስፈሪ የወፍ ምስል ተደርጋ ትሳላለች። ይህም ባህሪዋን የሚገልጽ ነው ብለው በማሰብ ነው። ሊሊት ከአዳም አፈንግጣ ከወጣች በኋላ የሉሲፈር ሚስት እንደሆነች አፈ ታሪኩ ይናገራል። በዘመናዊው አስተሳሰብ ደግሞ አንዳንድ ሰዎች ሊሊትን በወንድ ለመመራት ፈቃደኛ ባለመሆኗ የሴትነት ምልክት እንደሆነች አድርገው ያስባሉ። እንግዲህ በአይሁዳውያኑና በባቢሎናውያኑ አፈ ታሪክ መሰረት ሊሊት ከሔዋን በፊት የተፈጠረች የአዳም የቀድሞ ሚስት የነበረችና ከጊዜ በኋላ የባህሪ ለውጥ በማምጣት ለአዳም አልታዘዝም ካንተ እኩል ነኝ በማለት አምጻለች። ከዛም ለአዳም ለመገዛት ፈቃደኛ ባለመሆኗ ከገነት ወጥታ ሸሽታለች። በኋላም የሉሲፈር ሚስት ሆናለች። በዛም ብዙ አጋንንትን ወልዳለች የሚል ታሪክ ነው ያለው። ነገር ግን ይህ ሁሉ የሌሊት ታሪክ አፈ ታሪክ እንጂ መጽሐፍ ቅዱሳዊ መሰረት የሌለው በተሳሳተ ትርጓሜ ላይ ተመስርቶ የተፈጠረ ተረት ነው። ዘፍጥረትን በተሳሳተ መንገድ መተርጎማቸው አዳም ሌላ ሚስት ነበረችው ብለው እንዲያስቡ አድርጓቸዋል። በመሆኑም አንድ ማወቅ ያለብን ወሳኝ ጉዳይ ይህ ታሪክ የዘፍጥረትን ዘገባ ማለትን ወንድና ሴት አድርጎ ፈጠራቸው የሚለውንና በኋላ ላይ የተጠቀሰውን ሔዋን ከአዳም አጥንት ተሰራች የሚለውን ዘገባ በተሳሳተ መንገድ በመረዳታቸው የፈጠሩት ታሪክ መሆኑን በሚገባ መረዳት አለብን። በዚህ መሰረት የሌሊት ጉዳይ በአይሁዳውያን አፈ ታሪክ ወይም ተረት ነው ብሎ ማለፍ ይቻላል። የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት በዚህ ታሪክ አትስማማም። ሊሊት አፈ ታሪክ ብቻ ናት። በአይሁድ የካባላ ታሪክ ውስጥ የምትጠቀስ አፈ ታሪክ እንጂ ከሔዋን በፊት አዳም ሴት አልተሰራችለትም። ከሔዋን በፊት ሴት ተሰርታለት ቢሆን ኑሮ የቀድሞ ሚስቱን በማጣቱና ብቻውን በመሆኑ አዘነ ወይም ተከዘ የሚል ታሪክ በመጽሐፍ ውስጥ ተጽፎ እናገኝ ነበር። እንግዲህ አፈ ታሪክን ከትክክለኛው የሥነ ፍጥረት አስተምህሮ ጋር በማቀላቀል ማቅረብ ትክክለኛ አካሄድ አይደለም። በመሰረቱ የኢትዮጵያ የሥነ ፍጥረት አስተምህሮ ይህንን ታሪክ አይገልጽም። እውነት እንዳልሆነ ስለሚታወቅ በሥነ ፍጥረት ትምህርታችን ውስጥ አልተካተተም። ይህ ወሳኝ ነገር ነው። ውድ የሰሚነሽ ሚዲያ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር።
ያላችሁን ማንኛውም ሐሳብ አስተያየት በኮመንት መስጫው ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።